ሰደደ ፈረጠጠ። እኔ ማረፍ ፈለኩኝ። ምክንያቱም የትዳር ቀልድ አይደለም፣ ቀላል ነገር አይደለም እና ብዙ ውጣ ውረዶች አልፈዋል። ብዙ ውጥንቅጦች እንትን ብለዋል። የኛ ነገር ደግሞ ብዙ ጊዜ ዜና ላይ ነው ያለው፣ ሶሻል ሚዲያ ላይ ነው ያለው እና መጨረሻ ላይ እንግዲህ ምን መሰለህ የግል ህይወትህ ብዙ ጊዜ ባይወጣ ጥሩ ነው። እኔ በጣም ጥሩ ባል ነኝ፣ ልንገርህ፣ በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን። አሁን ሰው ጋር ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ሌሊት ነው የሚሰራው። ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ድራማ እየሰራው ቲያትር እየሰራው ተስፋ ባጣ ምድረ በዳ እያልክ ምናምን ህፃን ልጅ እንትን ይላሉ። ለቅሷቸውን ትተው አስተኝቼ በጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ሊሄድ የምችለው? ስለ ራሴ ክሊር ማድረግ ስለፈለግኩኝ ነው። ትንሽ የሚቆጨኝ ባርኮ ነው ትንሹ። እሱ ከመጣ በኋላ ብዙ ውጣ ውረዶች ምናምን ስለነበሩ እሱ ነው ብዙ። ማርካና ማሪዛ ግን ያውቃሉ እንዴት እንዳሳደግኳቸው። ጠጋ ብለህ እስኪ ወደዚህ ሰይፍሻ። እውነት ግን ምንም ነገር የለም። ስራዬን ያገባሁት የተጋባሁት ከስራዬ ጋር ነው። ግን አሁን ቤቢ ለትዳሬ በፍቺ መቋጨት የእኔ ምንም ሚና የለበትም ወይም ደግሞ እኔ ምንም ስህተት አልሰራሁም እያልከኝ? እኔ ሰይፍሻ ከባድ ጥያቄ ነው። ለምን መሰለህ አሁን እንድናገር ልታደርገኝ ነው። እንግዲህ ስለ ራሴ መልካምነት ስለ ራሴ ጥሩነት ለመናገር ነው እንጂ ጥፋት የለብኝም እያልኩ አይደለም። ጥፋት የለብኝም። ሁለት ሰዎች ሲጣሉ ጥፋቱ የአንድ ሰው ብቻ ላይ ነው ብሎ መደምደም አይቻልም። ሁለቱም ጋር ችግር ይኖራል። ፍጹም ሰው የለም። ነገር ግን አሁን ሚዲያ ላይ የወጣው በትዳሩ ላይ ከሌላ ሴት ጋር ማግጧል፣ በትዳሩ ላይ ሌላ ሴት ጋር ግንኙነት ጀምሯል፣ አግብቷል። ትዳሩ ልክ እንደፈታ ደግሞ ሄዶ አገባ። ይሄ በፍጹም ከእውነት የራቀ ውሸት ነው። እኔ ዝናዬን ተጠቅሜ ወይም ያለኝን ነገር ተጠቅሜ ከሆነ ሴት ጋራ በዚህ በጣም በፍጹም የራቀና የጸዳ ነኝ። እኔ ስም እግዚአብሔር ይመስገን እና ትዳር ላይ ያለሁ እኔ በጣም ታማኝ ነኝ። ለሚስቴ በጣም ታማኝ ነኝ። በዚህ ነው የምታወቀው። ለምን ስለ እናታቸው መጥፎ ነገር ልናገር አይገባም እኮ። ገበናዬ ነው እኮ። የእሷን ገበና ሳወጣ እኮ የኔ ገበና ነው የወጣው። የኔ ውርደት አብረን ባንሆንም ብንለያይም ማለት ነው። ልጆቻችን ለምን ያፍራሉ? ልጆቻችን ለምን ይሸማቅቃሉ? ካለቀ ከተደመደመ ካበቃ ደግሞ አበቃ ነው። እንደገና ወደኋላ ተመልሰ እንዲህ ነበር እንዲህ ተደርጌ እንዲሆኝ በጣም ልክ አይመጣም። ሳይበላሽ በፊት መጣር ጥሩ ነው። ሳይበላሽ በፊት እኔ ምንም ነገር አይቆጨኝ። ለምን እንደሆነ ታውቃለህ? በጣም ጥሬያለሁ። በጣም የቅርብ የሆኑ ሰዎች ቤተሰቦቿ ያውቃሉ ምን አይነት ህይወት እንደኖረን ያውቃሉ። ስለዚህ ማለት ነው እንዳልኩ እኮ ነው፣ ጸጋ ነው፣ የእግዚአብሔር ስጦታ ነው። እንዴት ዝም ብዬ አውጥቼ ወረውረዋለሁ? አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ። ብዙ ግን አለው ገደብ አለው። እኔ እኮ ቤተሰቦቼን ትቻለሁ ለማታ ዓመታት። እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ ነው የታረኩት። የዛሬ 2-3 ዓመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት በምናምን በእንደዚህ አይነት ነገር